ሰላም ውድ የታሪክ ዓለም ቤተሰቦች፣ በዛሬው ፕሮግራማችን ላይ ስለ 9 ቅዱሳን እናወራለን፣ እንዘክራቸዋለን። እነዚህ 9 ቅዱሳን እነማን እንደሆኑ፣ ከየት እንደመጡ፣ ለሀገራችንና ለቤተ ክርስቲያን የሰሩትን ትልቅ አስተዋጽኦ እናያለን። እስከ መጨረሻው ድረስ ልትከታተሉንም በትህትና እንጠይቃለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን 9 ቅዱሳን በመባል የሚታወቁት በሁለተኛው የኢትዮጵያ ጳጳስ በአባ ሚናስ ጊዜ በንጉስ ይልማ ኢዳ ዘመነ መንግስት በአምስተኛው ክፍለ ዘመን ማለቂያ ላይ በ480 አካባቢ ወደ ሀገራችን የገቡት ናቸው። እነዚህ ቅዱሳን የመጡት ከሮምና ቢዛንታይን ግዛት አካባቢ ሲሆን የመጡበት ምክንያት በ451 ዓመተ ምህረት በሁለት ባህሪ ትምህርቱ የተወገዘው የኬልዲቆን ጉባኤ ውሳኔውን አንቀበልም ስላሉ በነገስታቱ መከራ ስለበዛባቸው ነው። 9 ቅዱሳን የእምነት መሰሎቻቸው ወደ ሚኖርባት ቅድስት ሀገር ኢትዮጵያ ሲመጡም የተለመደው አብርሃማዊ የእንግዳ አቀባበል ተደርጎላቸዋል። እነርሱም በበኩላቸው በኢትዮጵያ በርካታ መንፈሳዊ ተግባራትን አከናውነዋል። ከእነዚህ መካከል ክርስትና በብዙ ቦታዎች አስፋፍተዋል። በስማቸው የሚጠሩትን ሌሎች ገዳማት መስርተዋል። ከእነዚህም መካከል በአቡነ አረጋዊ የተመሰረተው የደብረ ዳሞ ገዳም በኢትዮጵያ የመጀመሪያው ገዳም ነው። በኢትዮጵያ ለገዳማዊ ኑሮና ለምንኩስና ስርዓት መሰረት ጥለዋል። የቅድስና ሕይወትንም በኑሮ አሳይተዋል። ለምሳሌ አጼ ካሌብ ዙፋኑን ጥሎ ገዳም የገባው በእነርሱ ተማርኮ ነው። የግዕዝን ቋንቋ አጥንተው በርካታ ቅዱሳት መጻሕፍትን ከተለያዩ ቋንቋዎች ወደ ግዕዝ መልሰው ተርጉመዋል። ከእነዚህ መካከል መጽሐፍ ቅዱስ አንደኛው ነው። ቄርሎስ ዘእስክንድርያ እና ዮሐንስ አፈወርቅን የመሳሰሉ አበው ያዘጋጃቸውን የትምህርት ሃይማኖት ድርሳናትን በአባ ጳኩሚስ የተዘጋጀው መጽሐፈ መነኮሳትና በቅዱስ አትናቴዎስ የተዘጋጀው የአባ እንጥንዮስ የሕይወት ታሪኮች ይገኙባቸዋል። በዚህም ምክንያት 9 ቅዱሳን ለግዕዝ ስነ ጽሑፍ እድገትና መስፋፋት ከፍተኛ አስተዋጽኦ አበርክተዋል። ለኢትዮጵያ ቤተ ክርስቲያን ዓይን የሆኑ ደቀ መዛሙርትን አፍርተዋል። በተለይ በዜማ ድርሰቱ የሚታወቀው ቅዱስ ያሬድ በዋናነት የሚጠቀስ ነው። ቅዱስ ያሬድ ከ9 ቅዱሳን አንዱ የሆነው የአቡነ አረጋዊ ወይንም ዘሚካኤል ደቀ መዝሙር ነው። አሁን 9 ቅዱሳን ስማቸውን፣ የመጡበትን ሀገር፣ ገዳማቸውንና የመታሰቢያ ዕለታቸውን እንመለከታለን። አንደኛ አቡነ አረጋዊ የቀድሞ ስማቸው ዘሚካኤል ሲሆን የመጡበት ሀገር ሮም፣ የመሰረቱት ገዳም ደብረ ዳሞ፣ የመታሰቢያ ዕለት ጥቅምት 14። ሁለተኛ አባ ገሪማ የቀድሞ ስማቸው ይስሐቅ፣ የመጡበት ሀገር ሮም፣ ገዳማቸው መደራ፣ የመታሰቢያ ዕለት ሰኔ 17። ሶስተኛ አባ ጴንጤሌዎን የመጡበት ሀገር ሮም፣ ገዳማቸው አክሱም አጠገብ፣ የመታሰቢያ ዕለት ጥቅምት 6። አራተኛ አባ አፍጼ የመጡበት ሀገር ታናሿ እስያ ወይም የዛሬዋ ቱርክ፣ ገዳማቸው ያሃ፣ የመታሰቢያ ዕለት ግንቦት 29። አምስተኛ አባ ጎባ የመጡበት ሀገር ኪልቅያ ወይም ምስራቅ አርመን፣ ገዳማቸው ገራልታ፣ የመታሰቢያ ዕለት ግንቦት 29። ሰባተኛ አባ ሊቃኖስ የመጡበት ሀገር ቁስጥንጥንያ ወይንም ደግሞ ግሪክ፣ ገዳማቸው ደብረ ቆናጽል፣ የመታሰቢያ ዕለት ህዳር 21። ሰባተኛ አባ ይምዓታ የመጡበት ሀገር ታናሿ እስያ ወይም ቱርክ፣ ገዳማቸው ገራልታ፣ የመታሰቢያ ዕለት ጥቅምት 23። ስምንተኛ አባ ጽህማ የመጡበት ሀገር አንጾኪያ ወይም ግሪክ፣ ገዳማቸው ጼዴንያ፣ የመታሰቢያ ዕለት ጥር 16። ዘጠነኛ አባ ኢሌፍ የመጡበት ሀገር ቂሳሪያ፣ ገዳማቸው ቡሃዛን፣ የመታሰቢያ ዕለት መጋቢት 11። ከ9 ቅዱሳን መካከል ሁለቱ ወደ ሀገራችን ከገቡ በኋላ እስከ ዛሬ ድረስ የሚታወቁት ኢትዮጵያውያኑ በወጡላቸው ስም ነው። እነዚህም ቀድሞ ዘሚካኤል የሚባሉት አቡነ አረጋዊና ቀድሞ ይስሐቅ ይባሉ የነበሩት አባ ገሪማ ናቸው። አቡነ አረጋዊ በትህትናቸው፣ አባ ገሪማ ደግሞ በገቢረ ተአምራቸው አዲስ ስም በኢትዮጵያውያን እንደወጣላቸው ይነገራል። ውድ ተመልካቾቻችን እንደዚህ አይነት መንፈሳዊ ቪዲዮዎች እንዲደርሷችሁ ሰብስክራይብ እና ላይክ በማድረግ ይተባበሩን። ደህና ይሁኑ።